ራው ስለነበር ማለት ቁጭ ብዬ ነበር እያወራው ስነሳ ወደኩኝ። አጋጣሚ ስወርቅ ዲሽ ውስጥ ነው የገባሁት እና የ4 ወር ነብሰ ጡር ነበርኩ የዛኔ። ዲሹ ሆዴን አገኘኝ ማለት ነው። ሆዴን አገኘኝ፣ ግማሹ ደግሞ ጥርሴን አገኘ። ስመለስ ጥርሴን አገኘ። ሙሉ ጥርሴ ወደ ውስጥ ገባ። እንትን አላለም። ከዛ ሙሉ ጥርሴ ወደ ውስጥ ገባ። ከዛን ጥርሴ ወደ ውስጥ ገባ። አጋጣሚ ሆኖ ያው ትላልቅ ሰዎች የድሮ ሰው ያውቁ ነበር ማመሲያ አምጡ ምናምን ብሎ መለሱልኝ። ድርብ ጥርስ ነበረኝ፣ እሱ ተሰበረና ኖርማል ነው ግን ጥርሴ ምንም አይልም፣ ያመኛል ቅዝቃዜ ምናምን ስነካና አጋጣሚ ደም እየፈሰሰኝ ነው ምናምን ነገር አልኳቸው እና ወደ ሐኪም ቤት ሄድኩ ማለት ነው። ከዛ እነሱ አልሐምዱሊላህ እያሳየኝ ነው አሉ ማለት ነው። ከዛ አለቀስኩ ማለት ነው። ሲሄድ ዶክተሯ አሁን በቃ ባለሽበት ሁኔታ ጽንሱን ማቋረጥ አለብን እንጂ ለደም እንደዚህ እየፈሰሽ በፍጹም ብትወልጂ እንኳን ጤነኛ ልጅ አትወልጂም ምናምን ነገር አለችኝ ማለት ነው። ከዛን በቃ ያለሽ አማራጭ ማስወረድ ነው ምናምን ነገር ስትለኝ ኦኬ ቤት ደርሼ ተዘጋጅቼበት ልምጣና አስወርዳለሁ ምናምን ብዬ ገባው ማለት ነው። ከዛ እና እንሂድ በቃ ከአንቺ ህይወት የሚበልጥ ነገር የለም። እሱ ደግሞ እንትን አላለም፣ ይሄንን ነገር እንትን አላለም። ከአንቺ ህይወት የሚበልጥ ነገር ስላሌለ ልጅቷን እንትን አትቤ በቃ እናንትን እንበል። ልጆች አለን እግዚአብሔር የሰጠ 2 ልጆች ስላለ እነሱ ይበቁናል፣ ነገር ልጅ ወጣት እንወልዳለን ምናምን ነገር። ከዛ እሺ ምናምን አልኩ እና ቤት ገብቼ በፍጹም አልወጣም አልኳቸው ከቤት ማለት ነው። አልሄድም አብሬያት እግዚአብሔር የሰጠኝን ፍሬ ራሱ መጥቶ እስከሚያወርድ ድረስ እንዲህ በመድኃኒት አላስወርድም እሞታለሁ ከልጅቷ ጋር አብሬ ከጽንሱ ጋር አልኩኝ ማለት ነው። ከዛ ልጅቷ ሲመታኝ ወደ ግራ ጎን ተለጥፋ ነው እንትን ሰውነት እያደገ መጣ። ከዛም ብዙ ጊዜ ያመኛል፣ ሐኪም ቤት በቃ ባልሽ ሄዳለሁ ሐኪም ቤት ብዙ ጊዜ ማለት ነው። እና ዶክተሮቹ እንደሆነም ከሚገርም ሳላችሁኝ ማለት ነው። እና በቃ እንደሆነም አትመላለሽብን ምናምን ነገር ሐምሌ ለምሳሌ 23 2012 ባለሳኔ 23 ሄድኩኝ ሆስፒታል ማለት ነው። የመጨረሻ ቼክአፕ ነበረኝ እና ሲሄድ በቃ ሐምሌ 14 ነኝ ከዚህ በኋላ አትመላለሽብን ምናምን ነገር አሉኝ ማለት ነው። እሺ ችግር የለው ምናምን ብዬ ገባሁኝ። ከዛም በኋላ ሰኔ ሐምሌ 7 ማለት ነው። ሐምሌ 7 ሊነጋ በጣም ኃይለኛ አመት ያዘኝ። እኛ ግቢ ሰዎች ያውቃሉ፣ ቤተሰቦቹ ግቢ ምናምን አይተኙም ማለት ነው። እና እናትየው ደግሞ የማዋለድ እንትን አላቸው፣ ያዋልዳሉ። ልምድ አዋላጅ ምናምን የሚባል ነገር አለ አይደለ? ያውቃሉ እነሱ ትብት እንዴት እንደሚፈታ ምናምን ነገር። እና ከዛን አጋጣሚ ምጤ መጣ። ከዛን ጣርቼ ይቆረጣል እንጂ እኮ መቁረጥ ልልሽ ነው። ትብት መፍታት ማለት መቁረጥ ማለት ነው። ከዛ እሱን ጠርቼ ማለት በጣም እያመመኝ ነው መሰለኝ ሂድና እናትህን ጥራልኝ ምናምን ነገር አልኩት ማለት ነው። ከዛ ስላስለው ጊዜ ሄዶ ሲያንኳኳ የሚገርምሽ ነገር አልሰማም አሉ። ሌላ ጊዜ እኮ እስከ ሌሊቱ 8 ሰዓት 9 ሰዓት ምናምን አይተኛም እኛ ግቢ ማለት ነው፣ ይቀመጣሉ። ለምንድን የባልሽ እናት እንዲህ ጥልቅ ያደረጉሽ? አይዶን እኔ ምን እንዳደረግኳቸው አላውቅም፣ ግን እግዚአብሔር ይበቃ። ከዛ ሄዶ